ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ ቅዱሳን የጌታ ጸጋ ሰላም ይብዛላችሁ። አሁን የምገኘው በጆሃንስበርግ ነው። ብሩማ ማክዶናልድ ፊት ለፊት ላይ ያለው የቻይና ሞል ላይ ነው የምገኘው። እዚህ እንደምትመለከቱት በዚህ አዳራሽ የፊታችን ፌብሩዋሪ 6 እስከ 8 አርብ፣ ቅዳሜ፣ እሁድ ልዩ ኮንፈረንስ በማርሲል ቴሌቪዥን ተዘጋጅቷል። እንደምትመለከቱት በጣም ቆንጆ በሆነ ሁኔታ እግዚአብሔር ጥሩ ቦታ አዘጋጅቶልናል። የፊታችን አርብ፣ ቅዳሜ፣ እሁድ ማለት ነው እና በጣም ቆንጆ የፓርኪንግ ቦታ አለ። እግዚአብሔር አምላክ ድንቅ ጊዜ ይሰጠናል። ማርሲል ሪቫይቫል ኮንፈረንስ በጆሃንስበርግ ብሩማ ማክዶናልድ ፊት ለፊት ላይ ያለው የቻይና ሞል ላይ እየተዘጋጀ ነው የሚገኘው እና በጆሃንስበርግ እና በአካባቢው የምትገኙ ሁላችሁ እንደምትመለከቱት በጣም ቆንጆ የፓርኪንግ ቦታ አለ። ምሽት ላይ ለምትመጡ ሰዎች የፓርኪንግ ቦታ አይቸግራችሁም። በበቂ ሁኔታ ጥሩ የሆነ ፓርኪንግ እናገኛለን ማለት ነውና አብረውኝ ከኔ ጋር ዘማሪ ሳሚ አዲሎ አለ። እንደዚሁም ደግሞ ዘማሪ ነብይ አሰግድ አለ። ሌሎችም አገልጋዮች፣ ሌሎችም ዘማሪዎች አሉ። ሌላም ደግሞ አንድ ወንድማችን አለ። ወንድማችን አቤል አለ። እግዚአብሔርን በድንቅ ሁኔታ እናመልካለን፣ ከፍ እናደርጋለን፣ ጌታን ከፍ እናደርጋለን። እህታችን ሰላምም አለች። በማርሲል ሪቫይቫል ኮንፈረንስ ፌብሩዋሪ ከ6 እስከ 8 በዚህ በጆሃንስበርግ ብሩማ ማክዶናልድ ፊት ለፊት ያለው የቻይና ሞል ላይ ነው ፕሮግራማችን የሚደረገው። ከኔ ጋር አብሮ ዘማሪ ሳሚ አዲሎ አለ። ሰላም በላቸው ሳሚ። ማይኩን ስጠው። ሰላም ለእናንተ ይሁን። ማርሲል ቲቪ ተከታታዮች፣ የእግዚአብሔር ቤተሰቦች እንዴት ናችሁ? እግዚአብሔር ረድቶት ዮኒ እዚህ ሀገር ሳውዝ አፍሪካ ማርሲል ሪቫይቫል ኮንፈረንስ አስመልክቶ መጥቷል። እግዚአብሔር በፈቀደውና እንደዚህ በአማረ ስፍራ ደግሞ ከፌብሩዋሪ 6 እስከ 8 ድረስ ታላቅ የመንፈስ ቅዱስ እንቅስቃሴ ይደረጋል። እኛም በዛ ሆነን እናገለግላለን። ጌታ መልካም ጊዜ ይሰጠናል። በጸሎታችሁ አግዙን፣ ከጎናችሁ ቆሙ እንላለን። ደግሞ እንጸልያለን፣ ስለ ሪቫይቫል እንማራለን። የጸሎት ጊዜ ይኖረናል፣ ልዩ አምልኮ ምሽት ይኖረናል። እንደነገርኳችሁ ዘማሪ ሳሚ አብሮኛለ። እንደዚሁም ደግሞ ነብይ ዘማሪ አሰግድ አበበ አለ። እንደዚሁም ደግሞ እዚህ ጋር እንደምትመለከቷት እህታችን ሰላም አለች እና እሷም ከኛ ጋር አብራ ታገለግላለች። ያኛው ወንድማችን ደግሞ በድሩ ዘማሪ በድሩ ደግሞ አብሮን በድሩ ኑርዬ ደግሞ አብሮን አለ። እዚህ ደግሞ ገዜ አለ። ገዜም ደግሞ እስቲ የሆነ ነገር በላቸው። በጣም ቆንጆ ቦታ ነው እግዚአብሔር ያዘጋጀልን አይደለ? በጣም ቆንጆ ቦታ ነው። በጣም አሪፍ ቦታ ነው። እንግዲህ ከፊታችን አርብ እስከ እሁድ ድረስ በዚህ ታላቅ ጊዜ ጌታ ይሰጠናል። በሳውዝ አፍሪካ ያላችሁ በተለይም በፕሮግራሙ የሚደረገው ብሩማ ቻይና ሞል ነው። ስለዚህ ሁላችሁም በዚህ ጊዜ እንድትገኙ እንድትካፈሉ። እንግዲህ አዳራሹን እንዳያችሁት በጣም ትልቅ አዳራሽ ነው። እግዚአብሔር የከበረ ጊዜ ይሰጠናል። ማርሲል ሪቫይቫል ኮንፈረንሱ ከፊታችን አርብ እስከ እሁድ ድረስ በዚህ ይካሄዳል። ተባረኩ። ወዳችኋለሁኝ። እግዚአብሔር አምላክ መልካም ጊዜ ያደርግልናል።
ለቤተሰብ እንጸልያለን፣ ለስራ እንጸልያለን፣ እንደዚሁም ደግሞ የእግዚአብሔርን ቃል በኃይል እንማራለን። ደግሞ ድንቅ የሆነ የአምልኮ ጊዜ ከነ ዘማሪ ሳሚ ጋር ይኖረናል። በጆሃንስበርግ የምትገኙ ቅዱሳን ማምለክ የምትፈልጉ የእግዚአብሔርን ቃል መካፈል መጸለይ የምትፈልጉ ሁላችሁ ተጋብዛችኋል። እህታችን ሰላም የማርሴል ቲቪ ተከታታዮች ሰላም በእናንተ ይሁን። ከፊታችን ፌብሩዋሪ 6 እስከ 8 ድረስ ከዮናታን ከአገልጋይ ዮኒ ጋር ድንቅ የሆነ ጊዜ ይኖረናል። ደግሞ በዚያ እኔም ተገኝቼ አገለግላለሁ። የተለያዩ አገልጋዮችን በዚህ አሉ። ጌታ ደግሞ ይረዳናል። መልካም የሆነ ቦታ ላይ ነው ያለነው። እግዚአብሔርን ስለዚህ አመሰግናለሁ። ተባረኩ። አሜን። ወዳችኋለሁኝ። ሼር አድርጉ። አሁን 221 ሰው አለ። በጆሃንስበርግና አካባቢው የሚገኙ ቅዱሳን በዚህ የማርሴል ሪቫይቫል ኮንፈረንስ ላይ ተገኝተው እንዲካፈሉ መልእክቴ ብዙ ሰዎች ጋር እንዲደርስ ልጆቻችሁን ይዛችሁ እንድትመጡ ባለትዳር የሆናችሁ ሰዎች ወደዚህ ፕሮግራም ተጋብዛችኋል። ፕሮግራማችን አርብ፣ ቅዳሜ፣ እሁድ ነው የሚቆየው። አርብ ምሽት፣ ቅዳሜ ምሽት እንደዚሁም ደግሞ እሁድ ምሽት ላይ ነው ፕሮግራማችን የሚቆየው ማለት ነው የሚሆነው። ስለዚህ ቆንጆ ሳውንድ ሲስተም ከሚገርም አምልኮ ጋር ወንድማችን በድሩ ይገኛል። እዚህ ጋር ደግሞ ወንድማችን ማሮ አለ፣ አቤላ ደግሞ አለ እዚህ። ሰላም የማርሴል ቲቪ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ከተወደደው ከአገልጋይ ዮናታን አክሊሉ ጋር ልንገለገል እድል ስላገኘን እናመሰግናለን። በጣም ደስ ይለናል። ጌታ ይባረክ። በዚህ ከዚምባብዌ ኤምባሲ አለፍ ብሎ በቡርማ ማክዶናልድ ፊት ለፊት ላይ የቻይና ሞል አለ። በዛ ጎን ላይ ያለ አዳራሽ ነው እና ያለ በቂ ፓርኪንግ አለ። በቂ የሆነ ሰፊ ቦታ ነው ያለ። ከክፍለ ሀገር የምትመጡ ሰዎች፣ ከየትም የምትመጡ ሰዎች ዘና ብላችሁ ተረጋግታችሁ ሐዋሳ ላይ አዲስ አበባ ላይ እንደምትገለገሉ በጣም ሰፊ አዳራሽ ነው የተያዘው ያለ። ስለዚህ በፌብሩዋሪ 6 እስከ 8 ተገኝተን ሁላችንም የበረከቱ ተካፋይ እንድንሆን እላለሁ። ዘመናችሁ ይባረክ። ቴንክ ዩ። አሜን አሜን። እሺ ዮኒ ቴንክ ዩ። ወዳችኋለሁ። እግዚአብሔር አምላክ ይባርካችሁ። ቅድም ለማሳየት እንደሞከርኩት ማለት ነው። አሁን ወንድማችን አቤል እንዳለው በዚህ ብሩማ የማክዶናልድ ፊት ለፊት ላይ ያለው የቻይና ሞል ላይ ነው ይሄ አዳራሽ የሚገኘው። በማርሴል ሪቫይቫል ኮንፈረንስ ጆሃንስበርግ በሶስቱ ቀን ስለ ሪቫይቫል እንማራለን፣ እንጸልያለን። ለመንፈስ ቅዱስ ሙላት፣ ለነፃ መውጣት እና ለሰዎች መፈወስ እንደዚሁ መዳን የምንጸልይበት ጊዜ ይሆናል። እንደዚህ ያለ ደግሞ እንዳልኳችሁ እንደዚህ ያለ የመኪና ማቆሚያ ፓርኪንግ አለ። ስለዚህ መኪናዎቻችሁን በነፃነት ማቆም ትችላላችሁ። ይሄን አይነት መኪና ማቆሚያ እግዚአብሔር ኢትዮጵያ ውስጥ እንደሚሰጠን ምንም ጥርጥር የለኝም። እንዴት እንደሚያምር እንደዚህ አይነት የመኪና ማቆሚያ በጣም ነው የሚያምረውና ወዳችኋለሁ። መልካም ጊዜ ይሁንላችሁ። ማስታወቂያውን በየቀኑ ወደ እናንተ ለማድረስ እንድንችል ማርሴል ቲቪን የፌስቡክ ፔጃችንን ፎሎ አድርጉ። እንደዚሁም ደግሞ ልዩ ልዩ ማስታወቂያዎችን እናደርሳችኋለን። ጌታ እግዚአብሔር አምላክ ይባርካችሁ። አሁንም እዚህ ላይ ያላችሁ ወዳጆቼ ከአገልግሎቴ ጋር ቀኛችሁን በመስጠት ላለፉት ረጅም ጊዜያቶች ስደግፉኝ የነበራችሁ ሼር አድርጉ። ይሄ መልእክት ብዙ ሰዎች ጋር እንዲደርስ ሼር አድርጉ። እግዚአብሔር አንድ ጊዜ እንደገና በጆሃንስበርግ ታላቅ የሆነ የመንፈስ ቅዱስ ሪቫይቫል እንደገና እግዚአብሔር ይሰጠናል። እግዚአብሔር አምላክ ድንቅ ያደርጋል በመካከላችን። ከአጋንንት እስራት ብዙዎች ይፈታሉ። የዛሬ 4 ዓመት ጆሃንስበርግ በመጣው ጊዜ ብዙዎች ከአጋንንት እስራት ይፈቱ ነበረ። ወጣቶች ወደ እግዚአብሔር መንግስት ይጨመሩ ነበረ። ባለትዳሮች ይታረቁ ነበረ። እግዚአብሔር አስደንቆናል። ዛሬም ደግሞ እንደገና እግዚአብሔር በድንቅ ሁኔታ በመካከላችን በኃይል ይገለጣል፣ ይሰራል። ወዳችኋለሁኝ እና እናንተ ደግሞ ይሄንን ሼር በማድረግ ለሌሎች በማድረስ አብራችሁን ከኛ ጋር እንድትሆኑ በጌታ ፍቅር አሳስባችኋለሁኝ። የዛሬው ኮንፈረንሳችን በጀርመስተን ቃለ ሕይወት ቤተክርስቲያን ይቀጥላል። የሚቀጥለው ሳምንት ነው። በዚህ ፌብሩዋሪ 6፣ 7፣ 8 አርብ፣ ቅዳሜ፣ እሁድ ምሽት ላይ ፕሮግራማችን የሚደረገው። መልካም ጊዜ ይሁንላችሁ። ወዳችኋለሁ።